አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ ቻናል ተከታታይ ሰዎች በክፍል አንድ ፕሮግራም ላይ የአረብኛ ንባብ ወይም ቁርአንን ለማንበብ እንደ አማርኛ ተናጋሪ ወይም ለአማርኛ ተናጋሪ በሚመች መልኩ አማርኛ ማንበብ እና መጻፍ ለሚችሉ ሰዎች ያዘጋጀሁት ትምህርት ነበረ። ክፍል አንድ ላይ ለመከለስ የተማርነው ፊደላትን ማወቅ ነበር። አረብኛ 28 ፊደላት አሉ። ከ28ቱ ፊደላት የተወሰኑት በአማርኛ ላይ አቻቸው ወይም ተመሳሳዩ የሚገኝ ይሆናል። የተወሰኑት ደግሞ አቻቸው ወይም ደግሞ ተመሳሳያቸው ማይገኝ ግን ተቀራራቢ ድምጽ ያላቸው አሉ። ለምሳሌ ኸ ፊደል ብለን አይተናል። ሳን፣ ዛልን፣ አይንን፣ ጋይንን፣ ቃፍን አይተን ነበረ። እነዚህ ፊደሎች አማርኛ ላይ የሆነ የሚመስላቸው ነገር አለ፣ ግን አማርኛ ተናጋሪ ሰው ካልተለማመደ ሊያበላሻቸው የሚችሉ ነገሮች ናቸው። በተለይ ቁርአንን ማንበብ የሚፈልግ ሰው እነዚህን ስህተቶች እንደቀላል የማይታዩ ስለሆኑ የቃልን ትርጉም የሚቀይሩ ስለሆኑ ጥንቃቄ ሊያደርግ ይገባል ማለት ነው። በመቀጠል አንድ ሁለት ምክሮችን ልመክራችሁና ወደ ቀጣዩ እንገባለን ማለት ነው። የመጀመሪያው ፊደልን ስታጠኑ ሽምደዳ እንዳይሆን፣ ልክ ይሄን ኬጂ ምናምን የሚማር ሰው ኤቢሲዲን በደንብ አድርጎ እንደ መዝሙር ይችለዋል፣ ግን ቢጠየቅ እያንዳንዱን ፊደል ቢጠየቅ አይመልሰውም። እንደዛ እንዳይሆን፣ እንደዛ ከሆነ እውቀት አይደለም የሚባለው፣ ዝም ብሎ መሸምደድ ነው የሚባለው። ብዙዎች ቁርአንን ጀምረው እንዲያቋርጡ የሚያደርጋቸው እንደዛ ነው። መሸምደድ ይሆንና በኋላ ላይ ውስብስብ እየሆነባቸው ይመጣል ማለት ነው። እና ይህንን ለመቅረፍ ምንድነው ማድረግ ያለብን? ከታች ወደ ላይ ከላይ ወደ ታችም ከኦርደር ውጪም ግልብጥብጥ ብለው ሲመጡም እያንዳንዳቸውን ማወቅ። ለምሳሌ አሁን እዚህ ጋር ያመጣሁት ይኸውችኛዋ ሀምዛ ናት፣ ቀጥላ ያለችዋ አሊፍ ናት፣ ቀጥላ ያለችዋ ሀ ናት፣ ቀጥላ ያለችዋ አይን ናት። ይሄ ከኦርደር ውጪ ነው። ኦርደሩ አሊፍ ባ እያለ ነበር መሄደው። ይሄ ትንሽ ግልብጥብጥ ብሏል። እንደዚህ አድርጎ ራስን መፈተሽ። ሁለተኛ ደግሞ በቃላችሁ ፊደሉን በደንብ ካወቃችሁት በኋላ በቃላችሁ አይምሯችሁ ላይ በደንብ እንዲቀረጽ መጽሐፋችሁን ትዘጉና ወይም ፊደሉን ሳታዩ አንድ ሰው እንዲጠይቃችሁ አድርጋችሁ ነጥቦቹን መናገር ማለት ነው። ለምሳሌ አሊፍ ነጥብ አለው የለውም ስትባሉ ካለው አለው ከሌለው የለውም ትላላችሁ። ካለው ስንት አለው፣ ከየት በኩል አለው፣ ከላይ ነው ከታች የሚለውን ትናገራላችሁ። አሊፍ የለውም፣ ባ ከታች 1 ነጥብ አለው፣ ታ ከላይ 2 ነጥብ አለው፣ ሳ ከላይ 3 ነጥብ አለው። በዚህ መልኩና እየዘበራረቃችሁ ካጠናችሁ ፊደል በቀላሉ ልትረዱት የምትችሉት ትምህርት ነው። ወሳኝ ትምህርት ግን ቀላል የሆነ ትምህርት ነው ፊደል ማለት ነው። ፊደላት ትምህርት ላይ የመጀመሪያ መጠሪያ ስማቸውን ማወቅ ነው ወሳኙ። ያ መጠሪያ ስማቸውን ማወቅ፣ ፊደላት መጠሪያ ስም አላቸው። በአማርኛ እንኳን ብዙም እንዲህ ሐመሩሃ እሳቱ ሰምና የሚባሉ ካልሆኑ በስተቀር መጠሪያ ሳይሆን ድምጻቸውን ነው ምንለማመደው ከነ ቤተሰቦቻቸው። እንግሊዘኛና አረብኛ ላይ ግን መጠሪያ ስም አላቸው። ኤ ቢ ሲ ዲ፣ አሊፍ ባ ታ ሳ። እነዚህን ማወቅ ለምን ይጠቅማል ከተባለ አብሪቬሽን ወይም ደግሞ ምህጻረ ቃል የሆኑ ነገሮችን ለማንበብ። ለምሳሌ ምህጻረ ቃል የሆነ www ስንል ምህጻረ ቃል ነው። መጠሪያ ስሙን እየጠራን ነው ንባቡ የሚደረገው። ምህጻረ ቃል ሲነበብ እንደዛ ስለሆነ ማለት ነው። በአረብኛም ልክ እንደዛ ነው። አሊፍ ላም ሚም ስንል ምህጻረ ቃሉን በማወቅ ብቻ ማነው የፊደላትን ስም በማወቅ ብቻ የምናነባቸው የቁርአን ክፍሎች አሉ። ስለዚህ መጠሪያ ስማቸውን በደንብ መረዳት አንደኛው የፊደላት ትምህርት አንደኛው መጠሪያ ስማቸውን በደንብ ማወቅ ነው። ሁለተኛ የሚወክሉትን ድምጽ መረዳትና ማወቅ ነው። የሚወክሉት ያው ከስማቸው ብዙ የራቀ አይደለም። ኤ ፊደል አኡ ኢ አ ኤ ኦ የሚለውን የአማርኛውን ይወክላል። በተመሳሳይ የአረብኛው አሊፍ ፊደል ደግሞ ከአ እስከ ኦ ያለውን የአ ቤተሰብን ይወክላል። ቢ ፊደል በእንግሊዘኛው ቢ የአማርኛውን ከበ እስከ ቦ ያሉትን እንደሚወክለው ሁሉ የአረብኛው ባ ፊደል ደግሞ ከበ እስከ ቦ ያሉትን የአማርኛውን ይወክላል። ታ የቲን ይወክላል፣ የተቤተሰብን ይወክላል። እንደዚህ እያሉ ማወቅ ነው። ሀምዛ የማንን ይወክላል ካልን ትንሽ ከመጠሪያ ስሙ የሚወክለው ድምጽ ራቅ ያለው ሀምዛ ነው። አ ከአ እስከ ኦ ያለውን ቤተሰብ ነው። ልክ እንደ አሊፍ ነው። እንደውም ከአሊፍ ጋር አንድ ላይ ነው የተጻፈ ነው የሚመጣው።
እና እነዚህን ወደ ንባብ ስንመጣ ይበልጥ ግልጽ አደርገዋለሁ። ከዛ ሶስተኛው ምን አልኳችሁ? አንደኛ መጠሪያ ስሙን ማወቅ፣ ሁለተኛ የሚወክሉትን ድምፅ መረዳት። ለምሳሌ ሐምዛ ፊደል አኡኢ የሚለውን፣ አሊፍ ፊደልን በተመሳሳይ አኡኢ የሚለውን ነው። ሀ ፊደል ሃሁሂ የሚለውን ነው የሚወክለው። ጂም ፊደል ጀጁጂ የሚለውን ነው። ሷድ ፊደል ሰሱሲ የሚለውን ነው። ቃፍ ፊደል ቀቁቂ የሚለውን ነው የሚወክለው። ልክ እንግሊዝኛ ላይ መጠሪያ ስምና የሚወክለውን ድምፅ እንደምንማረው ማለት ነው። በመጠሪያ ስም የምናነበው ስም የለም። ለምሳሌ አንድ ሰው ቢላል ቢሆን ስሙ በእንግሊዝኛ ከተጻፈለት በኋላ አንብበው ቢባል ቢአይኤል እንዲህ እያለ አያነበውም። የሚወክለው ድምፅ አለ፣ በዛ ነው የሚያነበው። ያንን ለማለት ነው። የተረዳችሁኝ ይመስለኛል። ከዛ መጨረሻው ማወቅ የሚገባን አረብኛ የሚቀጣጠል ጽሁፍ ነው እና ጽሁፉ ስለሚቀጣጠል አንድ ፊደል ሳይቀጣጠል በፊት ያለውን ቅርጽ፣ ሲቀጣጠሉ ያለውን ቅርጽ መረዳት። ሲቀጣጠሉ ሶስት አይነት ነው፣ ያው ሶስት አቅጣጫ ስለሚሆን ማለት ነው። ከፊት ሲመጡ፣ መሀል ሲመጡና መጨረሻ ሲመጡ። የአማርኛው ፊደላት ቅርጻቸው የሚቀየረው ድምፁ አብሮ ሲቀየር ነው። በአረብኛ እንደዛ አይደለም ኮንሴፕቱ። ከፊት በመምጣት መሀል በመግባትና መጨረሻ ላይ በመምጣት ብቻ ቅርጻቸው የሚቀያየሩ ፊደሎች ይኖራሉ። እነሱን መረዳት ነው። እነዚህን የተረዳ ብዙ ሰዎች ቁርአን ጀምረው እንዲያቋርጡ የሚያደርጋቸው ፊደላት ሲቀጣጠሉ ስለማያስተምር ነው። የድሮ ቃይደቱል በግዳድያ ምን ሊሆንሽ ቀይ ቁርአን ነበረች አሊፍ ባታ የምንማርባት። ፊደላት ሲቀጣጠሉ ስለማያስተምር ነው። በንጽጽር ኑራንያን የሚቀሩ ሰዎች ትንሽ ጽናት ይኖራቸዋል፣ ቁርአንን ጀምሮ ለመጨረስ ማለት ነው። ለምን? የተወሰነ ሲቀጣጠሉ ስለሚያስተምር። ወዲያው ላማሊፍ በአሊፍ ምናምን እያለ ሲያስተምር ስለነበር ማለት ነው። ከኔ ጋር የምናየው ልክ እንደዛ ነው። ያዘጋጀሁላችሁን አቀጣጠል ሁኔታን ነው የምንማረው ማለት ነው። ዛሬ እስካሁኑ እንደ ክለሳ ወሰዱት። እሺ ልብ ብላችሁ ብታዩ ሲቀጣጠል ሁሉም ፊደል አይደለም የሚቀጣጠለው። ልብ ብላችሁ ብታዩት ለምሳሌ የመጀመሪያው ፊደል እዚህ ጋር ያለው ፊደል አልተቀጠለም ከቀጣዩ ጋር። ቀጣዩዋ ግን ከቀጣዩዋ ጋር ተቀጣጥላለች። ይችኛዋ ኮማ ናት፣ ፊደል አይደለችም። ይሄኛውም ከዚህ ጋር አልተቀጠለም። ስለዚህ የሆነ ህግ አለ ማለት ነው። የሆኑ ፊደሎች አያስቀጥሉም፣ የሆኑ ፊደሎች ያስቀጥላሉ የሚል። ስለዚህ እሱን ህጎቹን እንማርና ከዛ ማንኛውም ይሄ ፎርሙላውን ካወቃችሁት ማንኛውንም ቁጥር እየተካችሁ ብታስገቡት ሂሳብ ቀለል እንደሚለው ሁሉ ትምህርቱም ቀለል ይላል ማለት ነው። ትናንትና እስከ መጨረሻ ከሰማችሁት ቪዲዮ የማያስቀጥሉ 6 ፊደሎች አሉ። እነሱን ሸምድዳችሁ ነው ብያችሁ ነበር። የመጀመሪያው አሊፍ ነው። ከዛ በተከታታይ ያሉ ፊደሎች አሉ 4 ዳል፣ ዛል ነጥብ አላት፣ ራ፣ ዛይን። እነዚህ አራቱ በተከታታይ ነው ለመሸምደድ እንዲቀላችሁ። አሊፍ ትላላችሁ፣ ከዛ ዳል፣ ዛል፣ ራ፣ ዘይን። እነዚህ በኦርደር 4 የመጣሉ። ከዛ የመጨረሻ ዋው። እነዚህ ፊደሎች አያስቀጥሉም። ስንል ባይ ዲፎልት ከነዚህ ውጭ ያለው ይቀጣጠላል ማለት ነው። ስለዚህ አረብኛ 28 ፊደል አለው። ከ28 ውስጥ 6ቱ አያስቀጥሉም። ስለዚህ 22ቱ ያስቀጥላሉ። አብዛኛው አረብኛ ፊደል ያስቀጥላል ማለት ነው። እነዚህ አያስቀጥሉም ሲባል ሐሳቡን ላስረዳችሁና ሁሉም ነገር ግልጽ ይሆናል ማለት ነው። አያስቀጥሉም ስንል ምን ማለት ነው? እነዚህ ፊደሎች ቀድመው ከተጻፉ በኋላ ለምሳሌ አሊፍን ከጻፍን በኋላ ሌላ ማንኛውም ፊደል ከጎኑ ለመጻፍ ብንፈልግ አሊፍ የመቀጠል ብቃት የለውም። ስለዚህ ሳይነካካ ይጻፋል። ለምሳሌ ላምን እንዲህ ብንጽፍ እንደዚህ። አረብኛ ያው ከዚህ ወደዚህ ነው የሚነበበው፣ ስንጽፍም ልክ እንደዛ ነው። አሊፍን ከጻፍን በኋላ ቀጥሎ ማንኛውም እንደ ምሳሌ ላምን ነው የጻፍኩት። ቀጥሎ ማንኛውም የምትጽፉት ነገር አሊፍ ነው የሚወስነው። ልቀጥለው አልቀጥለው የሚለው ስልጣን ያለው ቀድሞ የተጻፈው ነው። እሱ መቀጠል ከቻለ ፊደሉ ተቀጥሎ ይመጣል። እሱ መቀጠል ካልቻለ ግን ተቀጥሎ አይመጣም። ለምሳሌ ይሄ አሊፍና ላም ነው። ልብ በሉ፣ መጀመሪያ የተጻፈው አሊፍ ነው፣ ቀጥሎ የተጻፈው ላም ነው። አዞረን ደግሞ ብንጽፈው ለምሳሌ ላምን እንደዚህ ከጻፍን በኋላ ቀጥለን አሊፍን ብንጽፋት አሁን አሊፍ ስለማያስቀጥል ከላም ጋር አቀጣጥለን አንጽፈውም አንልም። ምክንያቱም ስልጣኑ የማን ነው? ቀድሞ የተጻፈው የላም ነው።
ስለዚህ ቀጥላ የምትመጣው ፊደል ምትቀጠል ማታስቀጥል ፊደል እንኳን ብትሆን ምትቀጠል ሆና ትጻፋለች። እንደዚህ አሊፍ እንደዚህ ይሆናል። ላም አሊፍ። ይሄ ላም አሊፍ። ይሄ ግን አሊፍ ላም ነው። ይሄ ሁለተኛው ላም እና አሊፍ። ቁርአን ጀምሮ የቆረጠ ሰው ይሄን ድሮ ኡስታዞቻችን ሲያስቀሩን ሁለት ፊደል እንደሆነ ሳይነግሩን እንደ አንድ ፊደል ላም አሊፍ ብለን ከሀምዛ ጎን ያለችው እንደው ትዝታ የተቀሰቀሰበት በኮመንት እስኪ ንገረኝ። ላም አሊፍን እንደ አንድ ፊደል ሲያስባት የነበረና ዛሬ ሁለት ፊደል መሆኗን የተረዳ ማለት ነው። ኸይር ይሄ ነው ሐሳቡ ማለት ነው። ምንድነው የምትይዙት? መጀመሪያ የተጻፈው ፊደል ቀጥሎ የሚመጡትን ፊደሎች የመቀጠልና ያለ ማስቀጠል ስልጣን አለው። ስልጣኑን ለማን ነው የምትሰጡት? መጀመሪያ ለተጻፈው። ከዛ መጀመሪያ የተጻፉት እነዚህ ስድስቱ ከሆኑ አያስቀጥሉም። ከነዚህ ውጪ ከሆነ ግን ያስቀጥላሉ። ሲያስቀጥሉ እነዚህም ቢሆኑ ማያስቀጥሉትም ቢሆኑ ቀጥሎ የሚመጡት ማያስቀጥሉም ቢሆኑ ያስቀጥላሉ። እሺ በአሊፍ አንድ ምሳሌ ሰጠኋችሁ። በወው አንድ ምሳሌ ልስጥና ወደ እንትኑ ፕራክቲስ እንገባለን። እሺ ለምሳሌ ዋው እና ላም እንደዚህ ነው የሚጻፉት። ቀጥማ የተጻፈችው ወው ስለሆነ ወው ስልጣኑን ታገኛለች። ስለዚህ ወው ስልጣኑን ተጠቅማ አልታስቀጥልም ከማያስቀጥሉ ፊደሎች ውስጥ ስለሆነች። ላምን ቀድመን ከጻፍንስ? ላምን እንዲቀድመን ከጻፍን ወውን እንደዚህ አድርገን እንቀጥለዋለን። ምክንያቱም ላም ነው ቀድሞ የተጻፈው፣ ላም ደግሞ የሚያስቀጥል ስለሆነ ወውን ራሱ ይቀጥላል። እሺ አሁን ከወው በኋላ ሌላ ፊደል ብንጽፍስ ነው? ከወው በኋላ ለምሳሌ ላምን እንኳን ብንጽፍ አይቀጥልም፣ እንደዚህ ነው የሚጻፍ። ምክንያቱም ወው ናት ከቀጥለን ከጻፍናት ሶስተኛ ላይ ከጻፍናት ፊደል በፊት ያለችው ወው ናት። ስለዚህ ወው አታስቀጥልም እንላለን። ልክ እንደዚሁ መደርደር ነው። ከፊት ያለውን እያሰብን አይቀጥልም ይቀጥላል እያለው መደርደር ነው። ልብ በሉ እዚህ ጋር አሁን ይሄው እዚህ ጋር እዚህ ቃል ውስጥ አሊፍ አለ። አሊፍ ቀድሞ ነው የተጻፈው። ስለዚህ ቀጥሎ ያለውን መቀጠል ስልጣን ስለሌለው አያስቀጥለውም። ማስቀጠል ስለማይችል አያስቀጥለውም። ቀጣይ እቺ ላም ናት። እሺ እንደዚህ ቢረዝም ምንም አያሳስባቸው። እሺ ረጅም ቢሆንም ችግር የለውም። ፊደሉን ሰፋ አድርገው ለመጻፍ ነው ለማሳመር ነው እንጂ ከዚህ እስከዚህ ሌላ ፊደል ያለ እንዳይመስላችሁ። ላም ናት እንዲህ ልጥጥ ብላ። ከዛ እቺ ደግሞ ሚም ናት። 3 ፊደል ነው ያለው ማለት ነው። እዚህ ጋም አሊፍ አለ። ከዛ እዚህ ጋም ላም አለች። ላሟ እንዲህ በጣም ተለጥጣለች። አሊፍና ላም አልተያያዙም። ልብ በሉ። ምክንያቱም አሊፍ ማስቀጠል ስለማይችል ሰበቧ አሊፍ ናት። እሺ ላሟ አይደለች። ላሟ ትፈልግ ነበር። ሚም ናት እቺ። ይሄ ደግሞ ሷድ ነው። እዚህ ጋር ደግሞ 4 ፊደል አለ ማለት ነው። አሊፍ ላም ሚም ሷድ። አሊፍ ላም ሚም ሷድ ብሎ የሚጀምር ቁርአን አለ። እሺ እነዚህን ወደፊት እናያቸዋለን። ይሄኛው እሺ ፒዲኤፉን የሚፈልግ ሰው ያናግረኝ። እሺ የዚህን ፒዲኤፍ መስጠት እችላለሁ። ፊደላትን እያዘበራረቀ እንድታጠኑ እንትን ይላችኋል። ወይም ፎቶ እየላኩኝ ልልክላችሁ እችላለሁ። ቴሌግራም ግሩፕን ከፍትና እሺ ይሄኛውን እንዝለልና አሁን መቀጠልና አለማስቀጠል ፊደል ውስጥ። እሺ አሁን እዚህ ጋር ለጀማሪ የተዘጋጀ ኪታብ ስለሆነ ፊደላቶቹ ከፊት ሲመጡ መጨረሻ ሲመጡና መሀል ሲመጡ የሚኖራቸውን ቅርጽ ነው የሚያስተምረው። ግን ፊደላቱን ብቻ ነው ማለት ለምሳሌ ከፊት ሲመጡ ሲባል በእርግጠኝነት ከሱ ቀጥሎ ሌላ ፊደል አለ ማለት ነው። አሁን ቀጣዩን ፊደል አይጽፍላችሁም። ቀጣዩን ፊደል በዳሽ ይተካዋል እንዳያደናግራችሁ ማለት ነው። ከፊት ያለው ላይ ብቻ ፎከስ እንድታደርጉ። መሀል ላይ ፊደሉም ሲመጣ አንድ ፊደል መሀል ላይ መጣ ማለት ከበስተፊቱ አንድ ፊደል አለ ቢያንስ፣ ከኋላው ደግሞ ከሱ ቀጥሎ ደግሞ አንድ ፊደል አለ ቢያንስ። ለዛ ያኔ ነው መሀል ገባ የምንለው። መጨረሻም ገባ የምንለው ቢያንስ ከፊቱ አንድ ፊደል ሲኖር ነው። ስለዚህ አሁን በአንድ ጊዜ የሶስቱንም ቅርጽ ምክንያቱም ተቀጣጥሎ ሲጻፉ ሶስቱም ቅርጽ ማጥናት ግድ እንዳይላችሁ በዳሽ ይተካዋል። ስለዚህ ልብ በሉ። ፊደሉን ካያችሁት በኋላ ከፊደሉ ቀጥሎ ዳሹ ካለ ፊደሉ ከፊት ነው የመጣው ማለት ነው። እዚህ ጋር ያለው እንዳለ እንደዛ ነው። የት ድረስ? እዚህ ድረስ። እዚህ ጋር ሲደርስ ድንበር አለ። ይኸው እዚህ ጋር እዩት። ፊደሉ አለ።
ከፊደሉ ቀጥሎ ዳሽ አለ። ይኸው ዳሽ አለች። ከዛ ልክ እዚህ ጋር ሲደርስ ግን ዳሽ ያደርግና ከዛ ምንን ያስቀምጣል? ፊደሉን ያስቀምጣል። ይሄ ምን ማለት ነው? ልክ እዚህ ጋር ሲደርስ ፊደሉ መጀመሪያ ሲመጣ የነበረውን ቅርጽ ማስተማሩን ጨረሰና ፊደሎች መጨረሻ ላይ ሲመጡ የሚኖራቸውን ቅርጽ ማስተማር ጀመረ። ያ ነው። ከዛ ትንሽ ከፍ ስናደርገው ደግሞ እዚህ ላይ ደግሞ በሁለቱም በኩል ዳሽ ያደርጋል። መሀል ላይ ፊደሉን ያስቀምጥላችኋል። ከዛ በዚህ በኩልም ዳሽ ያደርጋል፣ በዚህ በኩልም ዳሽ ያደርጋል። ዳሹ ለምንድን ነው ጥቅሙ? በዳሹ ፋንታ ሌሎች ፊደሎች ቢመጡ ኖሮ ይሄ ትኩረታችሁን ይበታትኑታል። አሁን ላይ አንዲት ፊደል ላይ ብቻ ትኩረት አድርጋችሁ እንድታዩት ስለተፈለገ ዳሾቹን ፊደሎቹን በዳሽ ተክቶላቸዋል። ዳሾቹን ማጥናት አይጠበቅባችሁም እና በዳሹ ፋንታ ሌላ ፊደል ቢገባ እያላችሁ በአእምሯችሁ ሳሉ። እዛ ወደፊት እውቀታችሁ እየደረጀ ሲመጣ ምን ያደርገዋል? ፊደሎችን እየቀጣጠለ ያመጣል ማለት ነው። ይሄንን በዚህ መልኩ ከተረዳን አሁን ፊደሎቹን እየነካን እንትን እንበል። እዚህ ጋር ያለችውን ድንበር አላጥፋት። ልክ ስንደርስ አስታውሳችኋለሁ። ቶሎ ቶሎ ነው የምናየው። እሺ ቅድም ፊደላትን በነጥብ አይናችሁን ጨፍናችሁ ወይም ኪታባችሁን መጽሐፋችሁን ዘግታችሁ አጥኑት። ባ ከታች 1 ነጥብ አላት፣ ታ ከላይ 2 ነጥብ አላት፣ ታ ከላይ 3 ነጥብ አላት ብያችሁ ነበር። ፊደላት ሲቀጣጠሉ ነጥቦቹ ስለማይጠፉ ነው። ቅርጹ በተወሰነ መልኩ ሊጠፋ ይችላል። ሙሉ ቅርጹን አታገኙትም ሲቀጣጠሉ። ልክ አንድ ሰውን ሙሉ አካሉን አይታችሁት ከዛ በጉርድ ፎቶ ስታዩት እንዳለው አይነት ነገር ነው። ለምሳሌ ባ እንደዚህ አልነበረችም። አሁን ጫፏ የባ አንድ ጠርዟ ነው የተገኘችው። እዚህ ግን ነጥቧ ወደ ጠርዙ ጠጋ ብላለች። ነጥቡ ወደ ጠርዙ ጠጋ ብሏል እና ባ ከፊት ሲመጣ የሚኖረው ቅርጽ ነው። ልብ በሉ፣ ባ ከፊት ሲመጣ የሚኖረው ቅርጽ ነው። እሺ፣ ስለዚህ እቺ ባ ናት። ይሄ ደግሞ ታ ነው። ይሄ ሳ ነው። እቺ ፋ ናት። ፋ እዚህ ድረስ ብዙም እንትን የሚሉ አይደሉም። ይሄኛው ትንሽ ወጣ ያለ ነው። ካፍ ነው። ካፍን ታስታውሱ ከነበረ እንደዚህ 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 ነበር፣ ውስጡ ነበር 5 ቁጥር ነገር ያለው። ሲቀጠል ሙሉ ለሙሉ ይሄ ሼዱን እንትኑን ሼሉን ይሄን ያጠፋውና በ5 ቁጥሩ መታወቅ ይጀምራል። ፊቱ እሱ ነው ማለት ነው። እዛ እቺ 5 ቁጥር ካፍ ሆና ትመጣለች። ሌላ የራቀ ሳይንስ የለውም ማለት ነው። አንዴ ከተረዳችሁት በኋላ እንደ 5 ቁጥር የምትመስለው ካፍ ናት። ከዛ እቺ ሀ ናት፣ ብዙም ያራቀች። እቺ ሚም ናት። እቺ ላም ናት። እቺ አይን ናት። እቺ ገይን ናት። ገይን ይሄ ከላይ ነጥብ ስለሆነ ኻ ነው። ይሄ ጂም ነው። ትላንትና ላይ ቪዲዮን ከሰማችሁ ጂም ነጥቡ ከታች ነው የምንለው፣ ከመሃል አንልም ብያለሁ። ከመሃል ማንለው ሲቀጣጠል መሃል ላይ ስለማታገኙት ነው። ስለዚህ እቺ ጂም ነው። ይሄኛው ሐ ነው። ይሄኛው ቃፍ ነው። ይሄ ኑን ነው። ዛል እንዳትሉ፣ ዛል ከማያስቀጥሉት ውስጥ ነው ብለናል። ማያስቀጥል ፊደል ከሆነ ደግሞ ዳሾቹ ቀጥሎ የሚመጡትን ፊደሎች የተኩ ናቸው አላልንም? ስለዚህ ዳሽ አያስፈልገውም ነበር። ሲጀመር እዚህ አሁን ከፊት ፊደላት ከፊት ሲመጡ ሲያስተምር የማያስቀጥሉ ፊደሎችን አላካትታቸውም። ምክንያቱም ማያስቀጥሉ ፊደሎች ስለማያስቀጥሉ ቅርጻቸው አይቀየርም። ከፊት ሲመጡ ማለት ቅድም አሊፍን አሳይቻቸዋለሁ። ቅርጻቸው አይቀየርም። እነሱ ትንሽ ቅርጻቸው ተቀየረ የሚባለው መጨረሻ ላይ ሲመጡ የሚኖራቸው ነው። ምክንያቱም ከፊት ለፊታቸው ምናልባት የሚያስቀጥል ከተገኘ ስለሚያስቀጥሉ ማለት ነው። እሺ፣ ይሄኛው ኑን ነው። ዛል እንዳትሉት ማለት ነው። ዛል ያለ ሰው ብሎ ያሰበ ሰው ስህተት ነው። ኑን ነው። ይሄ ሳድ ነው። ይሄ ሲን ነው። ይሄ ሺን፣ ይሄ ዷድ፣ ይሄ ያ፣ ይሄ ጧ፣ ይሄኛው ዟ። ከ28ቱ ፊደሎች ውስጥ እዚህ ጋር ያመጣቸው 22 ፊደሎችን ብቻ ነው። ስድስቱን ለመንቀነሳቸው ስድስቶቹ የማያስቀጥሉ ፊደሎች ስለሆኑ የማያስቀጥሉ ፊደሎች ስለማያስቀጥሉ ሳይቀጣጠሉ በፊት የነበራቸውን ቅርጽ ያወቀ ሰው አሁን ላይ አይስታቸውም። ስለዚህ እነሱ አልገቡም ማለት ነው። እነዚህ 22ቱ ፊደላት ከፊት ሲመጡ የሚኖራቸው ቅርጽ ነው። ኢንሻአላህ እንዳላረዝም ብዬ እዚህ ጋር አቆማለሁ። ቀጣይ መጨረሻ ላይ ሲመጡ የሚኖራቸውን ቅርጽና
መሀል ላይ ሲመጡ የሚኖራቸውን ቅርጽ እንማራለን። አስተያየት ካላችሁ ጥያቄ ካላችሁ ኮመንቱን ስለማየው ኮመንቱ ላይ ጻፉልኝ። ቪዲዮውን ላይክ ማድረግ አትርሱ፣ ብዙዎች ዘንድ እንዲዳረስ ያደርገዋል። ሰብስክራይብ ማድረግም አትርሱ፣ ቀጥዬ የምለቀው ትምህርት እንዲደርሳችሁ ማለት ነው። ሰብስክራይብ አድርጉና የደውል ምልክቱን ተጫኑ። ኢንሻአላህ ለዛሬ በዚህ ይበቃናል። ኸይር ቸር ሰንብቱ።